ከሽርካ ነው የመጣሁት። ከሽርካ ከሀገር ያወጣሁት አሰቃየሁት። ኩላሊቱን ይዤ ጥቁር አንበሳ ሪፈር ተብሎ ነበር። ወደዚህ መጣ ድኗል። አሁን እኛ ነን ያሰቃየነው እኛ ነን። ምን ጥቁር አንበሳ ተልኮ ነው ተልከን ነበር ሪፈር ተብሎ ወደዚህ መጣ። ዳናውን ኩላሊቱን ነፃ ወጣ። አዎ የለም አሁን ኩላሊቱ ድኗል ነፃ ነው። አዎ እናንተ ናችሁ ያዛችሁት? አዎ እኛ ነን። ስንት ዓመት ከየት ነው የመጣው? ከሽርካ። አዎ ኩላሊቱን ይዛችሁት ነው? አዎን። እንዴ ኩላሊቱ ላይ ተቀመጣችሁ? በቃ ተልከን ነው። ግደል ተብለን ምን አድርጉ ተብላችሁ? ግደል ተብለን ነው ከሀገር አወጣን። ከዛን በህይወት እንዳይኖር ግደል ተብለን ከሀገሩ አስወጣው። ግደለው በህይወት እንዳይኖር በቃ ምን አደረጋችሁ? በቃ አይኑን ለማየት አልፈልግም። ለምን? በቃ መተት ናችሁ? አዎ። ስንት ብር ተመተተባችሁ? ሁሌም ተከፈለባችሁ? ስንት ብር ተከፈለባችሁ? ብር አይነገርም። ለምን? ኧረ በየዓመቱ ይታደሳል። ስንት ብር እየተከፈለ? በኮከቡ ነው የተሰራ። በድሉ? አዎ በድሉ ገብተን ከዛን አይነ ጥላ እድል ዘጊ አይንን ጆሮውን አደንቅሪ አይኑን ያዥ። ኮከቡ እንዴት አስቆጥራችሁ ነው? ኮከቡን አስቆጥራችሁ? ስንተኛው ኮከብ ነው? ኩትዋ ነው እሱ። ኮከብ ገብቶልን ነው። ኩትዋ? አሁን ኩትዋ ነው። አሁን በምንድን ነው ያስቆጠራችሁት? በአውደ ነገሥት? በደብተራ በሼኪም ያስቆጠራችሁት? አሁን ከዛ ምን ተባላችሁ? ኮከቡ ገብቶልን አሰራንበት። ተሰራበት። ኩትዋ ማለት 12ኛው ኮከብ ማለት ነው። 12ኛው የኮከብ ምሳሌ እንግዲህ ይህንን የሰጡት ጠንቋዮች ናቸው። 12 የሰው ኮከብ የሰው እድል ተብሎ ኮከብና እድል ተብሎ 12 ተከፍሏል። የማንኛውም ሕዝብ ኮከብ በ12 ተከፍሏል። ያ 12ን አውደ ነገሥት ላይ ነው የምታገኙት ማለት ነው። ኮከቡን አንደኛ ጀዲ መሬት፣ ፉቱሃ፣ ገውዝ እሳት፣ ደለዊ ጀዲ መሬት እንግዲህ ገውስ እሳት እንደዛ እያለ እስከ 12 ድረስ ይሄዳሉ ማለት ነው። ያም ደግሞ ሲዘረዘር የጅብ፣ የቀበሮ፣ የፍየል ወይም የነብር፣ የአንበሳ እነኚህ ስም ሰጥቷቸዋል። ዝንጀሮ እንደዛ አድርገው የእንስሳት ደለዊ ንፋስ ከሆነ የበሬ መንፈስ ነው። የበሬ ኮከብ ነው ያዝከው ይባላል። ደለዊ ንፋስ ከሆነ የበሬ ኮከብ ነው ያዝከው፣ በቃ አንተ ያረስከው ይሆንልሃል፣ በሬ ይሆንሃል፣ ከብት ይሆንሃል ተብሎ ኮከብ ደብተራው ጋር ኮከብ ይቆጠርላል። ፉቱሃ ከተባለ ደግሞ የእሱ ፉቱሃ ነው። ፉቱሃ ከተባለ ደግሞ ጅብ ነው። ጅብ ፉቱሃ ይባላል። የጅብ ኮከብ ነው። ዝም ብሎ ያልሰበሰቡን የሚበላ ማለት ነው። ፉቱሃ ይባላል። ያልሰበሰበ የጅብ ኮከብ ነው ይባላል። ደለዊ ንፋስ ከሆነ ደግሞ የሴት ጊንጥ ማለት ነው። ደለዊ ንፋስ ጊንጥ ናት። የጊንጥ ምልክት ያለባት ጊንጥ። እንደዛ እያደረጉ ጠንቋዮች አውደ ነገሥት ላይ ቀድሞ እንግዲህ የቀድሞ ደብተራዎች አውደ ነገሥት ላይ ስም ሰይመውት በ12 ከፍለው ለ12 የሰውን እድል የሰውን ኮከብ በ12 አስቀምጠውታል ማለት ነው። ያ 12 ስትሄዱ እናንተ አሁን ጠንቋይ ቤት እንግዲህ የሄዳችሁም ትኖራላችሁ፣ ያልሄዳችሁም ትኖራላችሁ ማለት ጠንቋዮች መጀመሪያ ይሄንን ነው። ኮከብህ ማን ነው እንደሆነ ኮከብ ክልል ነገር ኮከብ ማለት እድል ማለት ወይ ግንባር ላይ የሚነበብ ማለት ነው። እና ይሄንን ካደረገ በኋላ የእናት ስም ይገባል። የተወለደበት ቀን ግንቦት ከሆነ ግንቦት ወር፣ የተወለደበት ወሩ ይገባል። የተወለደበት ቀን ይገባል። ሰኞ ከሆነ ሰኞ ከሆነ 1 ብሎ ይጀምራል። ማክሰኞ ከሆነ 2 ብሎ ይጀምራል ማለት ነው። ከዛ ወሩ ደግሞ ግንቦት ከሆነ ግንቦት፣ 10ኛ ከሆነ 10ኛ ማን ነው 9ኛ ከሆነ 9ኛ ወር ይባልና እነኚህ ተደምረው ከዛ መጀመሪያ ቀኑ ከዛ ይገደፋል ማለት ነው። ለ30 ይባዛል ማለት ነው። በ30 ይባዛል። ከ30 በኋላ ይሆናሉ ስሙ ማለት ነው። ሰ ከሆነ ሰ ማለት የመጀመሪያው ፊደል 1 ይሆናል ማለት ነው። ወይም ስሙ ከበደ ከተባለ ከ1 ይሆናል ማለት ነው። ከዛ የእናቱ ስም ደግሞ
ብርቄ ከሆነ ሰባተኛ ትሆናለች ማለት ነው። እንደዛ እየደረግ ይቆጠርና የተወለደበት ሮብ ከሆነ ሮብ ስንተኛ እንደሆነ ትቆጠርና ሮብ ቀኑ አንድ ላይ 3ኛ ቀን ይሆናል ማለት ነው። ሰኞ፣ ማክሰኞ፣ ሮብ 3ኛ ቀን። ከዛ በኋላ እንደዛ እያደረገው ይቆጥሩትና 40 ከሆነ በ30 ከሆነ ከ30 በ30 ይገደፋል ይላል። ከ40 በላይ ከሆነ በ30 ያባዙታል። ከዛ አባዝተው እንደገና ለ30 ያካፍሉታል። ለ30 ሲያካፍሉት 12 ይሆናል ማለት ነው። ወደ 12 እንዲጠጋጋ ያመጡትና ያንን 40 ይሆን ለ12 ያካፍሉ። ለ12 የከፈሉትን ምን ያደርጋል? ወይ 12 ወይ 1 ይሆናል፣ ወይ 2 ይሆናል፣ ወይ 3 ይሆናል፣ ወይ 4 ይሆናል። እስከ 12 ከገደፉት በኋላ አካፍለው አባዝተው አካፍለው 12 9ኛው ከሆነ ሰንቡላ ከተሆነ ሰንቡላ ይባላል። መሬት ነው ሰንቡላ ማለት መሬት። ሰንቡላ የራሱን አስቀምጦ የሰው የሚበላ ይላሉ። ከዛ የሰው ትበላለህ፣ እድልህ ኃይለኛ ነው። የሰውን እንዲህ ብታረግ ከሌላ እኮ እንዲህ ብትሰበስብ የራስህን ቁጭላል የሰውን ትበላለህ ይላል። ሰንቡላ ከሆነ የራሱን አስቀምጦ የሰው የሚበላ ማለት ነው። ትርጉም ነው የሚሰጡት ማለት ነው። ይሄን ያደርጉና በኋላ ወይ የበሬ ወይም ደግሞ ያሞራ ወይም ደግሞ የጭልፊት እንግዲህ ወደፊት መጽሐፉን አይተን እናነብላችኋለን። መጽሐፉ እጃችን ላይ ስለሌለ ማለት ነው። እና የጭልፊት ያሞራ ከሆነ ራሱ በአሞራ ያየውን ሁሉ የሚቀልብ የሚነጥቅ የጭልፊት ያም ደግሞ እንደ አሞራ ሰንቡላን ይወክላል ማለት ነው። እና ይህንን ካደረጉ በኋላ የእሱ አሁን ማነው? ሁቱሃ ነው የልጁ ሁቱሃ ነው የተባለው። ሁቱሃ ምንድን ነው ኮከቡ? ሁቱሃ እሺ፣ የምን ኮከብ? ምን ተመሳዩ ምንድን ነው? ሁቱሃ እርኩስ ነው አይደል? ሁቱሃ ማለት እርኩስ ጅብ ማለት ነው። ሁቱሃ 19ኛው ብቻ 10ኛው እንደዛ ወይ ከ6 እስከ 5 ባሉት ግዕዝ ቁጥር ላይ ይገኛል ተቀምጧል ማለት ነው። የጅብ ኮከብ ማለት ነው። ስለዚህ የጅብ ኮከብን ጅብ ሌሊቱን ሁሉ ቀን ተኝቶ ነው የሚውለው ማለት ነው። አይወጣም። ቀን ተኝቶ ስለሚውል ሌሊት ስለሚሄድ ሌሊት ያገኘውን ሁሉ እንስሳውንም ምኑንም ሲሰበስብ ያድራል ማለት። ስለዚህ ሰላቢዎች አንዳንድ ጊዜ ብዙ ጊዜ ሌሊት ነው የሚሰልቡት፣ ቀን አይሰልቡም። በጥቁር አህያ በምን የሚጋለቡት ሌሊት ነው። ቀን ስለማያቸው ቀን ብርሃን ስለሆነ ሰው ስለማያቸው እንደዚህ ያደርጉና በዚህ የተመሳሰለ ሰውን ያታልላሉ ማለት። ከዛ አንተ እኮ በቃ ሁቱሃነ በቃ ቁጭ ብለህ ብላ ሌሊት ይሄን ብታደርግ ይሉትና ቆንጆ ነው ይሉታል ለሱ ማለት ነው። እነሱ ግን ላስቆጣሪው ያው ሌሊት ይሰበስባል ማለት ነው። በሱን እድል ይወስድና ሌሊት ይሰበስባል። ይሄ ከመጽሐፍ ቅዱስ ውጪ ቤተክርስቲያን ታውግዘዋለች። ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታውግዘዋለች። እንግዲህ ብዙ መጽሐፉ የትም ቦታ ይሸጣል። ራጉኤል መርካቶ ብታዩ መርካቶ ያው እንደ መጽሐፍ ይታተማል ማለት ነው። እነ መልከ ሳጥናኤል ከነ መልከ ሳጥናኤልና ከነ ይሄ መፍትሔ ሰራይ ከመፍትሔ ሰራይ ጋር አንድ ላይ የሚቀራበር መጽሐፍ ነው ማለት ነው። እና ኮከብ አለ። እንደውም በዛ በንጉሱ ዘመን በደንብ ከቤተ መንግስትም አወጡትም ነበር። በቤተ መንግስትም ይቀመጥ ነበር። በንጉሱ ጊዜ እንደው በንጉሱ ፍቃድ ነው የሚታተመው ማለት ነው። በንጉሱ በነበሩበት ጊዜ በእሳቸው መልካም ፍቃድ፣ በቤተ ክርስቲያን መልካም ፍቃድ አይደለም። ለምን? በሊቀ ጳጳሱ አሁን መጽሐፍ ቅዳሴ ሲታተም ፓትርያርኩ ነው። በብፁዕ ወቅዱስ አቡነ ማትያስ፣ በብፁዕ ወቅዱስ አቡነ ጳውሎስ፣ በብፁዕ ወቅዱስ አቡነ ቴዎፍሎስ፣ በብፁዕ ወቅዱስ አቡነ ባስልዮስ ተብሎ ነው ከጥንት መጽሐፋቸው የሚታተሙ ማለት። ለምን? የበላይ ጠባቂ ስለሆነ። ግን የዛኛው ላይ ይሄ የለም። አውደ ነገሥት ላይ አሁን ብዙ ሰው ቤተ ክርስቲያን ትፈቅዳለች የሚለው እዛ ቤተ ክርስቲያን ስለሚሸጥ አግኝተውት ከገዙት ነው እንጂ ቤተ ክርስቲያን ታወግዘዋለች። ይሄን መጽሐፍ ቤተ ክርስቲያን ታወግዘዋለች። ምንድነው የሚለው? በንጉሠ ነገሥት ዘመነ መንግስት ታተመ ነው የሚለው። በንጉሱ መልካም ፍቃድ ቀድሞ በጃንሆይ ወይም በነበሩበት በመልካም አስተዳደር በኃይለ ሥላሴ ዘመን መልካም ፍቃድ ታተመ ይላል። አሁን መጽሐፉን ገልበጥ አድርጋችሁ ብታዩት
በኃይለ ሥላሴ በንጉሠ ነገሥት በኃይለ ሥላሴ ታተመ ተብሎ ነው የሚታተሙ። መልካም ፍቃድ ታተመ ነው ብለው ለምን በዛ ጊዜ ፍቃድ አግኝቶ ነበርና አጋንንቱ መንፈሱም የነገሰበት ጊዜ ስለሆነ በዛ ጊዜ ያው እንግዲህ መንፈሳዊውም እድገት ስለነበረ በዛ ጊዜ ነበረ። እድገት ቆንጆ ነው። በቤተ ክርስቲያን ክብር የሚሰጥበት ወቅት ነበርና እንደ ቤተ ክርስቲያን በሳቸው መጽሐፍ ታትሞ ያወጡት ነበረ። በንጉሠ ነገሥቱ ስም እያደረጉ ያትሙት ነበር። ለምን ተቆጣጣሪ የላቸውም። በዛም ፈቃድ በዛን ጊዜ እና ይህን መጽሐፍ አሁን በየቤተ ክርስቲያኑ በር ላይ ይሸጡታል። ግን ቤተ ክርስቲያን ታውግዘዋለች። ከዛ ይህ ነው እንግዲህ የሰላቢ መንፈስ የሚሰበሰቡ ልክ ቁጥሩ ከቆጠረ በኋላ 9ኛው ሰንሙላ ወይም ደግሞ 1ኛው ጀዲ መሬት ከውስጥ እሳት ከሆነ ደለዊ ንፋስ ከሆነ የመሬት ይባላል። ደለዊ ንፋስ ማለት የመሬት ኮከብ ነው። ሁሉም ቻይ ነው ይባላል። ይችላል ቢረግጡት ቢሰድቡት ቻይ ነው። በቃ እሱ ኮከቡ ደለዊ ነው ይባላል። እና ይሄ ሁሉ የሚሰጠው ግን ወረድ ይልና ምን ይላል? በግንቦት ወር ይላል። በግንቦት ወር ስለተወለድክ በግንቦት ወር ስለሚመለከት ዛሩ ቦረንትቻ ተመልክቶሃልና ስለተወለድክ ይላል። በግንቦት ወር ስለተወለድ ቦረንትቻው ስለሚመለከት በግንቦት ወር ጥቁር ቦሃ በግረት ይላል። ወይም ደግሞ ካገኘህ ጥቁር ፍየል ረድ። በዛን ጊዜ በግንቦት ወር ውስጥ ፈተና ይበዛብሃል። በዕለተ ሰንበት ወይ ዓርብና ሮብ አትውጣ፣ ማክሰኞን አትውጣ። በማክሰኞ ቀን ጥቁር ፍየል አርደህ በፈርሱ ታጠብ ይለዋል። ወይም በዘበነ ዮሐንስ ወይም በዘበነ ማቴዎስ ወይም በዘበነ ሉቃስ አጥፊ ስለሆነ ይሄ ቀን አይሆንህምና በዛን ቀን ጫት እየቃምክ ቡና እያፈላ ፍየል አርደህ እስከ 7 ቀን በደሙ እየታጠብክ ተቀመጥ ይልና ያዛል። ለምን ይባልና የሚመለከተው ዕቃቢ ስለሆነ አዳኝ ወርቁ የሚመለከተው አዳኝ ወርቁ እዛ ጋር ስም ሰጥቷቸዋል። ብራረንጋ፣ ሻሃንበሶ፣ አብዱልቃድር፣ ጠቋር አባቡሌ የሚባል ዛር ስለተመለከተ ወይም ደግሞ አብሮ ሙጪት ወይም ሙጫ ዘሪጋ አብረች የተወለደ ዛር ስላለች እሷ እንዳታጠቃ ይህንን በግንቦት ግብር ስጣት። ለምን ግርማ ሞገስ ትሆንሃለች ይልና እዛው መጽሐፉ ላይ ያዝላቸዋል። በዛን ጊዜ ይሄ ሞኝ ህዝብ የሌለውን ገንዘብ በቃ ሞታለሁ ይላል። ወይ መሞቻ ዓርብ ቀን ስለሆነ እንቅፋት ያሳየዋል ማለት ነው። ዓርብ ቀን እንደዛ ካለው ዓርብ ቀን አትውጣ ካለው ቀን ያ ጠንቋዩ የወጣ እንደሆነ ጠንቋዩ አትውጣ ያለው ቀን የወጣ ቀን ወይ ከብት ይወገዋል ወይ ይወድቃል። በዛ ወይ ከዛፍ ላይ ይወድቃል። በዛን ጊዜ ያችን እንደ አምልኮ ያምቀረችን ቀንማ እኔ ያ ጠንቋዩ የነገረኝ ቀን። ስለዚህ የዛን ቀን ቤቱ ቁጭ ብሎ ታስሮ ነው የሚውለው ማለት ነው። እና ያው እንግዲህ እድል የሚወሰደው በእንደዚህ አይነት ኮከብ ነው ማለት ነው። ይሄ ደግሞ ሰላቢ አጋንንት የሚሰልበው ማለት ነው። እድላችንን የሚሰልብ እጣችንን የተሰጠንን የሚሰልብ እሱ ነው። ለምን እንዴት ይሰለባል የሚል ከሆነ ይሰለባል። እድል የከሌን እድል ወደ እኔ አምጣ ካለ አይምሮ ትምህርታችንም ይሰለባል ማለት ነው። እና ይሄ ግድ ነው። እንደሚሰለብ ሴጣን ስለሚሰልበው እንደምናመልክ ስለሚያመልከው ጠንቋው ስለሚያመልከው እድሉን ይሰልባል። ሀብቱን ንብረቱን ስለሚሰልብ ያ ሁሉንም ነገር ያደርጋል ሴጣን ማለት ነው። እና ግን ለዚህ ሁሉ ዋናው ምንድነው? ጠንቋይ ቤት የሄዳችሁ አውደ ነገሥት ቤት አስጠቋላችሁ ወይም ደግሞ በጠንቋይ የተመካችሁና ጠንቋዩ ጽፎላችሁ ጠንቋዩ በብር ቀለበት እጃችሁ ላይ ደግሞላችሁ ያስቀመጣችሁ ሰዎች አጋንንት እየሰበሰበ ስለሆነ ራሳችሁን እንድትጠበቁ። ገንዘብ በብር የቀጣት ቀለበት ወይም ደግሞ ሌላ ነገር አስደግመህ ጣት ላይ ስላደረግክ አይደለም እግዚአብሔር ያንተን ገንዘብ የሚጠብቅልህ፣ እምነትህ ነው የሚጠብቅልህ። በቃ እምነትህ ስለሚጠብቅልህ ሰላም ሆነ ሰላም እንድትወጣ ሰላም እንድትገባ። እንደውም ጠንቋይ ቤት ሄደን በአስማት አስደግመን በወርቅም በብርም በሌላም ነገር አስደግመን የተቀበልነው ተመልሶ እሱ ጠንቋዩ ጋር ነው የሚሄደው ብሩ ማለት ነው። ለራሱ ነው የሚሰበሰበው እንጂ እናንተ እንዲጠብቅላችኋል። አንዳንድ ጊዜ ግርማ ሞገስ በሰው ፊት እንድትከብር በሰው ፊት በቃ የምትታይ አንተ ነህ ተብሎ ጠንቋዩ ይሰራል። ግን እሱ አይታይም። ዞሮ አይናንፋር አድርጎት ነው በሰው ፊት እናገራለሁ እኔ የተናገርኩት ይሰማል ብሎ ያስደገመው መንፈስ ዘመን ተመልሶ ምንድነው አይናንፋር አድርጎ አንገቱን አስቀርቅሮ ነው የሚሄደው። ስለዚህ ንስሐ ግቡ።
ንስሐ ግቡ፣ ንስሐ ግቡ። ከዚህ አይነት መንፈስ ለመውጣት ንስሐ መግባት ያስፈልጋል ማለት ነው። እሺ፣ በኮከቡ ነው በድል የገባችሁት? አሁን ለምን ትቆጣላችሁ? ካለ ምን ላድርግ ታዲያ? አመለጠኝ። ኩላሊት አድርጋችሁ ልገሉት ነበር። አሁን በቃ መጀመሪያ ስንገባ በጠላ ነበር የገባነው። በጠላ? እንዴት አድርጋችሁ በጠላ ገባችሁ? በስውር አጠጣ ነው። በስውር? አዎ። ምን አድርጋችሁ? በጠላ ምን አድርጋችሁ? በቃ ልጁ አደገኛ ነበር። ምን ጠላ? ጠላ ውስጥ ምን ጨመራችሁ? አሁን ጠላ ውስጥ ምን ጨመር? አስደግመንበት ስራ ስር የምን ስር? የእንጨት ዛፎች አሉ። ዛፎች? ስንት አይነት ዛፎች? አዎ፣ ስራ ስሩን ለቅመን ቆፍረን። ስራ ስር ቆፍራችሁ? የምን ስር ቆፈራችሁ? በቃ ልጁ ሊገለኝ። የምን ስር? የምን ስር ቆፈራችሁ? እዚህ አይገኝም። እሱ ምንድነው እጽዋቱ? ንገሩኝ። እሱ እዚህ አይገኝም። በረሃ ነው የሚገኘው። ከሱዳን ነው የመጣው። በረሃ ነው የሚገኘው። ምን አይነት እጽ ነው? እሱ አይነገርም። ምስጢር አናወጣም። ታዘዝክ። በስላሴ ስም ታዘዝ። እጽዋቱን ንገረኝ። ምን ምስጢር አለ? ሴጣን በምስጢር ነው የምንለቀመው። በምን? በምስጢር ነው የምንለቀመው። በምስጢር ነው? አዎ። ለምን? በቃ ምን ተይዞ ነው የለቀማችሁት? ምን ይዛችሁ ነው የለቀማችሁት? ቁርአን ይዛችሁ ነው የለቀማችሁት እኮ። እጽዋቱን ንገሩኛ። እጽዋቱን ንገሩኝ። ምን እንጨት እንደሆነ ምነው ተቃጠልኩ። ያጠጣችሁትን እጽዋት ንገሩኝ። አታውጣ ብለን አይ ታዘዝክ። በስላሴ ስም ታዘዝክ። ቶሎ በጌታ በኢየሱስ ክርስቶስ ታዘዝክ። አውጣ እንጂ ለምንድን ነው የማታወጣ? ሴጣን አይደለን? ሴጣን እኮ ነው። አውጣ። ምን ምስጢር አላችሁ? ቶሎ የምን እጽዋት ነው ያጠጣችሁት? የምን ስር? በጣም ያርስ ነበረ በልጅነቱ እኮ። ስለዚህ የምን ስር ነው ያጠጣችሁት? በፍየል ምን? በፍየል ስጋ ያበላችሁት? አላበላንም። በፍየል ስጋ ተደግመን ምርት ውስጥ ተቀበርን። ምርት ውስጥ? አዎ። ከዛን ምርቱን ገለጥ ሲያደርግ ጥቁር ሆነን ታየን። ምን አይነት ፍየል? ጥቁር ፍየል። አዎ። እበት ነው ብሎ ሆነን ታየን። ከዛን እበት ነው ብሎ ሳነሳ ስጋ ነው። ከዛን ቁጭ አደረገና ስጋ አለው አባቱን። የት አለ ብሎ አባቱ ስጠይቀው ይኸው አለው። ሊያነሳ ስለው አባቱ አትንካ አለው። ነግቻለሁ ብሎ አንስቶ አሳየው። ከዛ አባትየው የምርት እንዳነካ ዮሐንስ ጸበል እርጭና እፈሳለሁ። ከዛ ያ ጸበል የፍየሏን ምኑን ነው የቀበራችሁት? ስጋ ነው። ምን አይነት? የትኛውን ስጋ? ጎድኑን። ጎድን? አዎ። በዛ ነው የገባችሁት? አዎ። አሁን እዚህ ላይ ነው ያለን። እዚህ ላይ ነው ያለን። እጁ ላይ በቀኝ እኮ ፍታት ወልበል። ኩላሊቱስ? ሲኦል እንገባለን። በቅዱስ ገብርኤል ስም ሲኦል እንገባለን። ምንም ስራ ላንሰራ ዳግም ላንገባ በወላዲት አምላክ ስም ሲኦል ታስረናል። በመድኃኔዓለም ስም ሲኦል አስሬያቸዋለሁ። 7 ጊዜ ጮህ እናውጣ። ትልብት 3 ትልብት ቶሎ እግዚአብሔር ይገስጽ።